ሰላም ጤና ይስጥልን የተከበራችሁ ውድ አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛ እያለን ከቴምኤል ዕለቱ ያዘጋጀንላችሁን አዳዲስ መረጃዎች እንደሚከተለው የምናስደምጣችሁ ይሆናል። እስከ መረጃዎቻችን ፍጻሜ አብራችሁን እንድትቆዩ በትህትና እንጠይቃለን። እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን እንድትገልጹልን በትህትና እንጠይቃለን። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ለዛሬ ከያዝንላችሁ ዋና ዋና መረጃዎች መካከል ምርጫ 2018ን በተመለከተ የወጡ አዳዲስና ሰበር መረጃዎችን እንዲሁም ትብብር ለኢትዮጵያ ያወጣውን መግለጫ አስመልክተን የኢሃፓ ጸሐፊ የሆነችውን ሚስጥረ ስላሴን ጋብዘን ከአንደበቷ ስለ መግለጫውና ስላለው አቋም በዝርዝር የምትገልጽልን ይሆናል። የአማራ ፋኖ ተጋድሎ በድል የቀጠለበትን ሁኔታና በተለያዩ የአማራ ክልሎች የተደረጉ አውደ ውጊያዎችን የተመዘገቡ ድሎችን የምንመለከት ይሆናል። እስከ መረጃችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ወደ ዝርዝሩ በመቀጠል የኢሃፓ ዋና ጸሐፊ የሆኑት ሚስጥረ ስላሴ ስለወጣው መግለጫና የያዘው ዋና አንኳር ፍሬ ምንድን ነው የሚለውን በዝርዝር የሚያስረዱን ይሆናል። ወደ እሳችን እናልፋለን። እንኳን ደህና ቆያችሁኝ። እንግዲህ በዋናነት ጋዜጣዊ መግለጫችን ምርጫው ውጤቱ ከሞላ ጎደል ቢታወቅም መሰረታዊ ሂደቱና ቅድመ ሁኔታዎቻችንን ቸል አንልም በሚል ከዚህ ቀደም ያስቀመጥናቸው ቅድመ ሁኔታዎች መሟላት እንዳለባቸው አሁንም ቢሆን እንዳረፈደና የምርጫ አሁንም እነዚህ ቅድመ ሁኔታዎች በትክክል ሳይሟሉ እንዲሁም ደግሞ በማን አለብኝነት በቸልተኝነት ተግባራዊ እርምጃ የማይወሰድ ከሆነ በትክክልም የምርጫ ተሳትፏችንን በድጋሚ ለመገምገም እንደምንገደድ እና ያንን እንደምናደርግ ገልጸናል። ከዛ በተጨማሪ ግን በትክክል ተጨባጭ እና መሬት ላይ የወረዱ መረጃዎች ያሉንን እና በምርጫ ሂደት ውስጥ ያጋጠሙ እንከኖችን በተመለከተ በዝርዝር ያቀረብንበት መግለጫ ነው። እንግዲህ ከዚህ ቀደም ቅድም እንዳልኩ ከዚህ ቀደም ያስቀመጥናቸው ቅድመ ሁኔታዎች የጦርነቱ ማቆም፣ የእስረኞች መፈታት፣ የሚዲያ ነፃነት እና መሰል ተያያዥ ጉዳዮች አሁንም ድረስ እንዳሉና የምንታገልላቸውና አሁንም እንዲሟሉ የምንጠይቃቸው ጉዳዮች መሆናቸውን አስቀምጠናል። ከዛ ባለፈ ግን በምርጫ ሂደት ውስጥ ለምሳሌ የሲስተም የችግር ነበረ። በጣም ሲስተሙ ሳይሞላ ሞላ ማለት ወይም ማቅረብ ከሚገባን እጩ በታች እንድናቀርብ ማድረግ በመቶዎች የሚቆጠሩ ጠንካራ እጩዎቻችን ሳይመዘገቡ ቀርቷል። በዚህ ሂደት ውስጥ ከዛም ባለፈ ያውቀው በአስቸኳይነትና በጸጥታ ስጋት ላይ ምርጫ ቦርድ የጥናቶችን አቋቁሞ አስተሳሰብ ነበር እና በተለይ በቤንሻንጉል እና በደቡብ የተሰማራው ቡድን በአንጻራዊነት የተሻለ የሚባል እና መሬት ላይ ያለው እውነታ የሚገልጽ ሪፖርት ያቀረበ ቢሆንም በአማራና ኦሮሚያ ክልሎች ላይ የተንቀሳቀሰው ቡድን ግን 97 በመቶ በላይ አስቻይ ሁኔታዎች አለ በማለት በሁለቱ ክልሎች ላይ የተሳሳተ እና እውነታውን የማይገልጽ መረጃ አስቀምጧል። በጣም አሳሳች የሆነ ሪፖርት ነው የቀረበው። ስለዚህ በእኛ ግምገማ አማራ ክልል ከዚህ ቀደም ገልጸናል፣ ፖለቲካዊ እንቅስቃሴዎችም አናደርግም ይፋ የሆኑ ምክንያቱም ከፍተኛ የጸጥታ ችግርና አክቲቭ ዋር ያለበት ክልል በመሆኑ ሙሉ በሙሉ ወይም በጣት የሚቆጠሩ እንደውም እሱ በጣም ጀነረስ መሆን ነው። በጣት የሚቆጠሩ ማለትም ሙሉ በሙሉ በሚባል ሁኔታ አስቻይ ሁኔታ የለም ብሎ ያምናል ትብብራችን። በኦሮሚያ ክልልም በተለይ በዋና ዋና ከተሞች ካልሆነ በስተቀር አስቻይ ሁኔታዎች የሉም ብለን ነው የምናምነው እና እንደዚህ አይነት አሳሳች ሪፖርቶች ደግሞ ለቦርዱ በሚቀርቡ ጊዜ ተቀባይነት እንዳይኖራቸው ቦርዱም ህዝቡም ተቀባይነት እንዳይሰጣቸው ወይም ደግሞ እውቅና እንዳይሰጣቸው ጥሪያችንን አስተላልፈናል። ከዛ ባለፈ እንግዲህ በመራጮች ላይ በጣም ከፍተኛ ስነልቦናዊ ጫናዎች እንደሚደርሱ የምርጫ ካርዳቸውን ካርድ ጋር በተያያዘ የምርጫ ካርድ ያልወሰደ ዜጋ ማንኛውንም የመንግስት አገልግሎት እንደማያገኝ እንደተከለከለ፣ ገበሬዎች ወይም አርሶ አደሮች ደግሞ የምርጫ ካርድ ካልወሰዱ እና ያንን የምርጫ ካርዳቸውንም ደግሞ ካላሳዩ ማዳበሪያ እንደማይወስዱ፣ የመለያ ኮድ ስልክና ፋይዳ ቁጥር በግድ እንዲያስመዘግቡ እንደተደረገና በተለይ ደግሞ አንዳንድ ቦታዎች ላይ አንድ ሰው 5 የመራጭነት ካርድ እንዲወስድ መደረጉን አንድ ሰው 2 ካርድ ተሰጥቶት እጃችን ላይ ያለ መረጃ ስለመኖርና አጠቃላይ ሁኔታዎችን ነው እንግዲህ የገለጽ ነው ማለት ነው።
እንደውም ይሄ የጥናት ቡድን እንዲቋቋም የሆነው አንድም በእኛ ጥያቄ ምክንያት ነው። ምክንያቱም ከዚህ በፊት የመንግስት የጸጥታ ኃይሎችን እና የክልል መስተዳድሮችን ብቻ በመጠየቅ እንደዚህ አይነት ሪፖርቶች አረንጓዴ፣ ቢጫ፣ ቀይ ታስታውስ እንደሆነ ተብሎ በካርታ ተለይቶ ነበረ። ይሄ ግን ልክ አይደለም። ይሄ የመንግስትን መዋቅር ብቻ ያቀፈ ነው እና ይህን አክሴፕት አናደርግም በሚል ጥያቄ አንስተን ነበር እኛው። ስለዚህ ከፖለቲካ ፓርቲዎችም የተውጣጡ እንዲሁ ባለሙያዎች ያሉበት የጥናት ቡድን ነው ተቋቁሟል የተባለው። ኦፍኮርስ እኛም ሰዎች ልከናል። ነገር ግን እኛም በጣም እንድንደነግጥ ባደረገን ሁኔታ በጣም ባልጠበቅነው ሁኔታ በአማራና ኦሮሚያ ክልል ላይ 97% ምርጫ ለማድረግ አስቻይ ሁኔታ አለ ይላል። እንዳልከው አሁን ህዝብ ያለበትን እውነት ስለምናውቅ እኛም በተደጋጋሚ የታገልንለት ነገር ስለሆነ ከፕሮፓጋንዳም ከአጠቃላይ ከፖለቲካ ትርፍና ኪሳራ በጸዳ መልኩም ስናስበው አሳሳች ነው ተብሎ ብቻ የሚታለፍ አይደለም። በፍጹም ልንቀበለው እንደማንችል ለቦርዱም ያሳወቅነው ጉዳይ ነው። ዛሬ በመግለጫ ላይም የገለጽነው ጉዳይ ነው እና የእርምት እርምጃዎች እንዲወሰዱ ጠይቀናል። መወሰድ አለባቸው ብለን እናምናለን። በተደጋጋሚ የታገልንለት ነው። በፊትም አሁንም የምንታገልለት ጉዳይ ነው። ልክ ነው ብለን አናምንም። ባለማመን ብቻ የሚቆም ጉዳይ አይደለም። ከምርጫ ቦርድ ጋር በተያያዘ በተደጋጋሚ ገልጸናል። አንዳንድ በጣም ኢምፓርሻል ለመሆኑ የሚደረጉ ጥረቶች አሉ በአመራሩ በኩል፣ እሱን እውቅና እንሰጣለን። ነገር ግን እንደ ተቋም ከገለልተኝነቱ የተጠበቀና ከፖለቲካ ጣልቃ ገብነት በተለይ ከገዢው ፓርቲ ፖለቲካዊ ጣልቃ ገብነት ነፃ ነው እና የጸዳ ነው ብለን አናስብም። ለዛም ነው በቅድመ ሁኔታዎቻችን ላይ አንዱ ዲሞክራሲያዊ ተቋማት ገለልተኛ መሆን አለባቸው ያልነው። ገለልተኛ መሆን አለባቸው ስንል አሁን ላይ ገለልተኛ ናቸው ብለን አናምንም የሚል ነገር ግን እንደምታውቀው የድርጅት ጉዳይ አለ። ለምሳሌ አሁን እኔ እንደ ሚኒስትር ስላሴ አይደለም ኢህአፓ ውስጥ ያለሁት፣ እንደ ኢህአፓ ዋና ጸሐፊ ነው። የድርጅት ጉዳይ አለ። አንዳንድ ነገሮችን እየመረረህም የምትውጣቸው ነገሮች አሉ። ለምሳሌ የኔ አቋም የትኛውም አቋም ሊሆን ይችላል አሉ የተቀረጠም ስለሆነ ማየት ስለሚቻል ማን ምን አቋም ያዘ የሚለው እሱ ውስጥ አልገባም። እንዳልኩ የግለሰብ ስብዕና ግንባታ ወይም ደግሞ የኢጎ ግንባታ ላይ ስላይደለን ማለት ነው። ነገር ግን ዲሞክራሲን የምትቀበለው ወይም የዲሞክራሲ መርሆችን የምትቀበለው ለአንተ ሲሰሩልህ ብቻ መሆን አለበት ብለን አናስብም። ለምሳሌ አንድ ብልጽግናን ከምንቃወምበት ነገር ውስጥ አንዱ ዋን ማን ሩል ነው፣ ዲሞክራሲ አካሄድ የለውም፣ የአንድ ሰው አመራር ነው እያልን ነው። ኢህአፓ ውስጥ አምጥቼ ያንን አልተገበረውም። ምክንያቱም አጌንስት ማይ ፕሪንሲፕል ነው። እንዳልኩ እኔ ማድረግ የምችለው በግሌ እንደዚህ ስላደረኩኝ እኔ እንደዚህ ከደሞ ንጹህ ነኝ ማለት አይደለም የምችለው። እዛ ውስጥ ሆኜ በጣም ብዙ ዋጋ የከፈልኩለት እና ብዙዎቹ ዋጋ የከፈሉለት ድርጅት ትክክለኛውን ውሳኔ እንዲወስን ያቀሩኝን አማራጮች በሙሉ መጠቀም ነው የምችለው። ስለዚህ እያደረግን ያለ ነው ያንን ነው። የተዘጋ ጉዳይ አይደለም። ማዕከላዊ ኮሚቴው ከዚህ በኋላ ውሳኔዎችን በድጋሚ እንደሚያጥንም እዛው ላይ እንዳልኩ የተቀረጸ ቪዲዮ ስለሆነ ማየትም የሚቻል ስለሆነ የተዘጋ ጉዳይ አይደለም። ሙሉ በሙሉ አይ በቃ እንደዚህ ነው ብለን የተውነው ጉዳይ አይደለም። እንዳልኩ ግን በግል ከምናደርጋቸው እንቅስቃሴዎች በበለጠ እኔን እዚህ ያመጣኝ ድርጅቱ ነው። ድርጅቱን ጥሩ ሰዓት ብቻ ሳይሆን መጥፎ ትክክለኛ ውሳኔ አይደለም የወሰነው ብዬ ባሰብኩም ሰዓት የድርጅቱ መርህ አክብሬ ለአብላጫው ድምፅ ተገዝቼ ነገር ግን ውሳኔውን ለማስቀየር በትክክለኛ መንገድ የሀሳቤ እንዲያሸንፍ የማድረግ ኃላፊነት ነው ያለብን ሁላችንም። እኔ እያልኩኝ ሳወራ ስለኔ ብቻ አይደለም ማወራው እና ያንን ነው እያደረግን ያለ ነው። የተዘጋ ነገር የለም። እንደ ትብብርም ገልጸነዋል። እዛው መግለጫችን ላይ ተመልክተው ከሆነ በድጋሚ እናጤናለን በምርጫ ውስጥ ያለንን ተሳትፎ አልረፈደም አሁንም እያለን ያለ ነው። ስለ አስቻይ ሁኔታዎቻችን ስንናገር እና የተዘጋ ጉዳይም አይደለም። ነገር ግን በየትኛውም መንገድ ከማዕከላዊ ውሳኔ ወይም ከአጠቃላይ ከድርጅቱ ተቃርኜ ቆሜ ኢህአፓ ውስጥ እስካለሁ ድረስ ድርጅቱን አሳልፍ የሚሰጥበትም ወይም የምንሰጥበት ምክንያት የለም። ያንን አናደርግም። ውስጡ ሆነን ግን በትክክልም ትክክለኛ ውሳኔና የምንቆምላቸው መርሆች እንዲከበሩ አሁንም ቢሆን ትግላችንን እንቀጥላለን እና እንደዚህ ከመርህ የወጡ ሁኔታዎች ሲፈጠሩ እንግዲህ የራሱ ድርጅቱም ትብብሩ የራሱን ሂደቶች የሚከተል ይሆናል። ትብብሩ እንደውም በጣም በሚገርም ሁኔታ ይህንን ጉዳይ እየሰማው ከምርጫ ቦርድ እኩል ነው። ግን ከምርጫ ቦርድ በኋላ ነው ይህንን ጉዳይ እየሰማው እና ትብብሩም የራሱ ህጋዊ ሰውነት ያለው ተቋም ስለሆነ ሁኔታዎችን የሚያያቸው ይሆናል።
ዛሬ በደቡብ ጎንደር የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ እዝ ብናት ወረዳ በብናት ከተማ ላይ ሰፍሮ የነበረውን የአገዛዙን ጦር ዙሪያው የሚገኙ ምሽጎችን አጥቅቶ በከተማዋ ውስጥ ዘልቆ በመግባት 38 የሚሆኑ የአገዛዙ ጥምር ጦርን መግደሉና ከዚህ ቁጥር በላይ መማረኩንና ማቁሰሉን መረጃዎችን ደርሰውኛል። በከተማዋ ላይ ከባድ ውጊያ ነው የተደረገው። እንግዲህ እቺ ብናት ከተማ የምትባለው በአዲስ ዘመን ከተማ በቅርብ ርቀት የምትገኝና ለደብረ ታቦር ከተማ ደግሞ ከ20 ኪሎ ሜትር ርቀት ላይ ያለች ከተማ ነች። በዚህ ከተማ ላይ ከቀኑ 5 ሰዓት ተኩል እስከ 11 ሰዓት ባደረጉት ውጊያ ትልቅ ድል የተጎናጸፉት እንግዲህ በከተማዋ ላይ የምርጫ ቅስቀሳ ለማድረግ ዝግጅት እያደረጉ የነበሩ የብልጽግና አመራሮችም የተወሰኑት አመራሮች ተመተዋል። ሌሎቹ ሸሽተው ወደ አዲስ ዘመን ከተማ እንደሄዱ ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ በሰሜን ሸዋ በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ንጉስ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር በከሰም ቀጠና በደብረ ብርሃን አካባቢ ሲያደብርና ዋዩ ወረዳ ውስጥ በፈጸመው ማጥቃት በአየር ወለድ ኮማንዶ አባላት ላይ ከባድ ጉዳት ማድረሱን ታውቋል። በዚሁ ቅርብ ቀጠና እንዲሁ ሀገረ ማርያም ተብሎ በሚጠቀሰው ቀጠና በከሰም ወረዳ የከሰም ሁለተኛ ኮር በፈጸመው ማጥቃት የ102ኛ የአየር ወለድ አባላት ከባድ ጉዳት እንደደረሰባቸውና በዚህ በተደረገው ውጊያ የ102ኛ የአየር ወለድ አባላት በርካቶቹ በመደምሰሳቸው ምክንያት የወታደራዊ አመራር አባላቱ ከነሙሉ ትጥቃቸውና ከነያዙት ሬዲዮ የ102 አየር ወለድ የኮማንዶ አመራር መስመራዊ መኮንኖች ለፋኖች በፈቃደኝነት እጃቸውን መስጠታቸው ታውቋል። ይሄ የሚያመለክተው የፖለቲካ ሂደት እየተበላሸ በመምጣቱ በመከላከያው ላይ መንግስት ሲተማመንበት የነበረው ኃይል እየፈረሰ እንደመጣ አሁን የሚፈርስበት ሁኔታ በተራ ተዋጊ ወታደሩ ብቻ ሳይሆን በአየር ወለድ ኮማንዶ አመራሮች ደረጃ እየደረሰ መሆኑን ነው መረጃዎች እየደረሱኝ። እንግዲህ በሌላ ዜና አጼ ምኒልክ እዝ በወሎ ሀብሩ ወረዳ በሀብሩና ጊራና ትናንት የፋኖ ኃይሎች የ101ኛ ኮር 36ኛ ክፍለ ጦር እንዲሁም የ104ኛ ኮር 24ኛ ክፍለ ጦር በጋራ በፈጸሙት ማጥቃት በከተማው ላይ ሰፍሮ የነበረውን የአገዛዙ ጦር ክፉኛ መጉዳታቸውን ነው መረጃዎች ያመላከቱት። እንግዲህ በወግዲ ወረዳም እንዲሁ ሸመኒ በተባለ ቦታ የፋኖ ኃይሎች የአገዛዙ ጦር ላይ ከባድ ጉዳት ያደረሱበት መሆኑን መረጃዎች አሁን ዛሬ ማምሻውን አመላክተዋል። በዚህ ወረዳ ላይ የአገዛዙ ጦር በከተማዋ ምሽግ ላይ ሰፍሮ በነበረበት ሰዓት የፋኖ ኃይሎች የሞርተር ተከታታይ ጥቃት በማድረስ ስብሰባ አድርገው በተቀመጡበት መሀል ላይ ሞርተር ወድቆ በስብሰባው ላይ የነበሩ አብዛኛው የአየር ወለድ ኮማንዶ አባላት መገደላቸው ሲታወቅ፣ በሌላ ዜና እንዲሁ በጉዞ ላይ የነበሩ የአገዛዙ ጦር ከስምሪት ቀጠና ወደ ከተማዋ ሲመለሱ የነበሩ የአየር ወለድና የመከላከያ አባላት በተፈጸመባቸው ተመሳሳይ የሞርተር ጥቃት በርካቶቹ መገደላቸውን ነው መረጃዎች እያመላከቱ የሚገኙት። እንግዲህ የሚኒሊክ ዕዝ 105ኛ ኮር በሀጂ ንጉስ ሐሚድ የሚመራው 45ኛ ክፍለ ጦር ነው ይህንን የመካናይዝድ ክፍለ ጦሩ በአገዛዙ ጦር ካምፕና በጉዞ ላይ በነበሩ የአገዛዙ የኮማንዶ አባላት ላይ ጥቃት ፈጽሞ በርካቶቹን መደምሰሱን ያስታወቀው። በዛሬው ዕለት የተፈጸሙ የፋኖ ጥቃቶች እነዚህን ይመስላሉ። እንግዲህ ከዚህ ቀጥሎ ደግሞ ባለፉት 2 እና 3 ቀናት የተፈጸሙ ከዚህ ቀጥሎ አቀርባለሁ። በተለያዩ ሚዲያዎች እንደተዘገበው የአማራ ክልልን አረንጓዴ፣ ቢጫ፣ ቀይ ቀለም ቀብተው እኛ ምርጫ ማካሄድ የምንችልባቸው ቦታዎች እንደገና ደግሞ በደንብ አድርገን ገፍተን ቢጫ ያሉትን ደግሞ ከፋኖ ኃይሎች አስለቅቀን ወደ ቀይ ወደ ተባሉት ምርጫ በፍጹም ማካሄድ አይቻልባቸውም የተባሉ ቦታዎችንም በተወሰነ ደረጃ አስለቅቀን ምርጫውን በአማራ ክልል በተገቢው መንገድ እናካሂዳለን ብለው ተስፋ አድርገው የነበሩትን ይህንን ጦርነት ከፍተው በበርካታ ቦታዎች ላይ በተለይ በቢጫ ከልለው የነበሩትን አካባቢዎች ለመቆጣጠር በበርካታ የአማራ ክልል የውጊያ ቀጠናዎች ከፍተው የነበረ እዚህ 5 እና 6 ቀናት ውስጥ ክፍለ ጦር ሜካናይዝድ የሆነ በድሮን በአውሮፕላን አየር ወለድ ኮማንዶዎች በሸዋ በጎንደር በጎጃም እና በወሎ በበርካታ ቀጠናዎች ላይ ውጊያ ከፍተው ተመተው ነው የተመለሱት። መከላከያ እውነት ለመናገር የሰለቸው ይመስለኛል። ተገድሮ እየተዋጋ ነው የሚመስለው። ምክንያቱም ገና ውጊያ ከመጀመሩ በፊት ነው ሰራዊቱ እየፈረሰ ያለው፣ እየሞተ ያለው፣ እየተገደለ ያለው። የላስታ ተራሮች ምስክር ናቸው። ሰራዊቱ ለመሸሽና ሩጦ ወደ ከተማ ለመግባት ጥረት በሚያደርግበት ሰዓት በእነዛ ሰንሰለታማ ተራራዎች ገደል እየገባ ወድቆ የሞተው ከጥይት አረር የተረፈው የመከላከያ ሰራዊት በገደል እየገባ የሞተው በጣም በርካታ ነውና መንግስት የተሳካለት አይመስለኝም። በአማራ ክልል በተለይ ትናንትናና ከትናንት ወዲያ የሚኒሊክ ዕዝ በሳይንትና በሰቆጣ ግንባሮች የፋኖ ኃይሎች ጥቃት ከፍተውበት በተለይ በሳይንት ባደረጉት ማጥቃት ከፍተኛ ድል አስመዝግበዋል። ከሳይንት አጅባር እስከ ዴሳ ምድር ያካለለ ማጥቃት በማድረግ ቁልፍ ወታደራዊ ጠቀሜታ ያላቸውን ቦታዎች ከመቆጣጠራቸውን በተጨማሪ 83 የጦሩ አባላት መደምሰሳቸውንና አንድ የአየር መከላከያ በፋኖ ኃይሎች በቦምብ ተመቶ መጋየቱን ለማወቅ ተችሏል። እንግዲህ በፋኖ የተመታው ዙ-23 ይባላል። የአየር መቃወሚያ ነው። የመከላከያ ሰራዊቱ ዙ-23ም ታንኮችንም መድፎችንም ድሮኖችንም ይዞ እየተቀማ እየተቃጠለበት ሰራዊቱ ገደል እየገባ እየተማረከና እየፈረሰ የሚገኝበት ሁኔታ ላይ ነው
ነው የደረሰው። እንግዲህ በተደረገው ውጊያ በተለይ በዚህ አሁን በጠቀስኩት ቦታዎች ዴንሳ ምድር እና ሳይንት አጅባር ላይ በተደረገው ውጊያ 3 ወታደራዊ ተሽከርካሪዎች የጦር መሳሪያ እንደጫኑ በፋኖ ቁጥጥር ስር ውስጥ መግባታቸውን ነው መረጃዎች የደረሱኝ። እንግዲህ በትናንትናው ዕለትም እንደዚሁ የሚኒሊክ ዕዝ 102ኛ ኮር ስር የምትፈጽማ በርካታ ተሽከርካሪዎችን ከማቃጠሏ በተጨማሪ 12 አስክሬን የመከላከያ ኃይሉ ትቶ ከአካባቢው መውጣቱንና ቁስለኞችን ጭኖ ማምለጡን ነው መረጃዎች የደረሱኝ። በሌላ አቅጣጫ ከላሊበላ ወደ ሰቆጣ በከባድ መሳሪያ ታግሶ ሲጓዝ በነበረው የአገዛዙ ጥምር ጦር ላይ የፋኖ ኃይሎች በፈጸሙት ማጥቃት 26 የአገዛዙ ጦር ተመቶ ወደ ላሊበላ ከተማ ማፈግፈጉን ነው ለማወቅ የተቻለው። በዚሁ አቅጣጫ እንዲሁም በወሎ ቤተ አማራ የሚኒሊክ ዕዝ ለገሂዳ ወረዳ የአገዛዙን የኮንክሪት ምሽግ የፋኖ ኃይሎች ጥሰው በመግባት ጉዳት ማድረሳቸውን አስታውቀዋል። በሁለት አቅጣጫ የሚኒሊክ ዕዝ የ105ኛ ኮር 33ኛ ክፍለ ጦር በወረዳዋ ንዑስ ከተማ ቢላላ የምትባለው ንዑስ ከተማ የሚገኘውንና በከተማ ዙሪያ ምሽግ ሰርቶ የአካባቢውን ማህበረሰብ ሲያሰቃይ የነበረው በድንገት ወደ ከተማዋ በሌሊት ከበባ በመፈጸም 45 ያገዛዙን ጦር በመደምሰስ በርካቶችን ማቁሰል መቻላቸውን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ ምንም ውጊያው ከራያ ቆቦ ወደ ወልዲያ እየተጠጋ እንደመጣና በተለይ አማያና ቢጭሩ በተባሉ አካባቢዎች ላይ ውጊያው አሁንም ተጠናክሮ እንደቀጠለ ነው የሚገኘው። በጉባ ላፍቶ ወረዳም እንዲሁ በቅሎ ማነቂያ ከተማ የአገዛዙ ጦር ለመቆጣጠር ሲንቀሳቀስ ላልኪው በተባለ ቦታ ላይ ቀድሞ የፋኖ ኃይሎች በመገኘት ጉዳት አድርሰውበት ወደ በቅሎ ማነቂያና ወደ ነባር ምሽጉ መመለሱን ነው መረጃዎች እያመላከቱ የሚገኙት። በአጠቃላይ የአማራ ክልልን የሚሊሻ የአድማ ብተና የፖሊስ የብልጽግና መሳሪያ የሚተኩስ ኃይልን ይዞ የመከላከያ ኃይሉን ይዞ ከኦሮሚያ የመጣ የኦሮሚያ ልዩ ኃይልን ይዞ እንዲሁም የድሮንና የሄሊኮፕተር እገዛ የከባድ መሳሪያ እገዛ እያደረገ በርካታ ቦታዎችን እየለቀቀ ወደ ከተማ እየተሰባሰበ እንደሚገኝ ነው መረጃዎች እየደረሱኝ ያሉት። በተለይ በወሎ እየተፈጸመ ያለው ከፍተኛ ተጋድሎ የወሎን ምድር ለመከላከያ ሰራዊት ረመጥ አድርጎበታል ማለት ይቻላል። በተለይ ከራያ ቆቦ እስከ ምዕራብ ወሎ ድረስ የሚወስዱ የወሎ ቀጠናዎች ላይ የአገዛዙ ጦር እንደው በእውነት ለመናገር ስጋው ከነፍሱ ተለይቶ በበድን እንደቆመ አይነት ነገር ነው እየተመለከትን ያለ ነው። ማጥቃት በሄደበት አካባቢ እየተጠቃ እየተበተነ እንደሚገኝ ነው መረጃዎች እያመላከቱ የሚገኝ። በጎጃም ትናንትናና ዛሬ የተደረጉ ውጊያዎች እንደዚሁ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ከሰከላ ወረዳ አጉት ከተማ ሰፍሮ በነበረው የአገዛዙ ጦር ላይ ጥቃት ተፈጽሞበታል። እንግዲህ የአገዛዙ ሻለቃ አመራሩን ጨምሮ በከተማዋ መሽጎ የነበረው በርካታ ጦር በመደምሰስ ድል መቀዳጀቱን አስታውቋል። ጦሩ ጥቃት የደረሰበት የብልጽግናን አመራር አጅቦ ስለ ምርጫ ከከተማዋ ነዋሪዎች ጋር ለመወያየት በጨለማ ገብቶ በሌሊት ተወያይቶ ለመውጣት ጥረት በሚያደርግበት ሰዓት የፋኖ ኃይሎች ከተማዋን ከበባ በመፈጸም በተለይ እቺ ከተማ በበርካታ ጊዜ የአገዛዙ ጦር ወደ ከተማዋ እየገባ ተከቦ የተመታባት ከተማ እንደሆነች ይታወቃለች። ከሰከላ ከተማ በቅርብ ርቀት የምትገኝ ከተማ ናት። በተደረገው ውጊያ 25 ክላሽ መማረኩንና በርካታ ተተኳሾችን በእጃቸው ማስገባታቸውን አስታውቋል። 2 መገናኛ ሬዲዮ፣ የሻለቃ መሪውን ሽጉጥ ጨምሮ የሻለቃ መሪው በዚህ ውጊያ ተገድሏል። ከ1800 በላይ የክላሽ ተተኳሽና ከ720 በላይ የብሬን ተተኳሾችን መማረክ እንደቻሉ ነው መረጃዎች እያመላከቱ የሚገኙት። እስከ ፕሮግራማችን ፍጻሜ አብራችሁ ስለነበራችሁ ከልብ እናመሰግናለን። ለዛሬ ያዘጋጀንላችሁ መረጃ ይህን ይመስል ነበር። በመረጃዎችን ላይ ሀሳብ አስተያየት ካላችሁ ማንኛውንም ሀሳብ አስተያየት እንቀበላለን። በሌላ ዝግጅት እስክንገናኝ ቻናላችንን በድጋሚ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ የእውነት ድምፅ የህዝብ ድምፅ የሆነውን ተራራ ሚዲያ ኔትወርክን እንድታበረታቱ ስንል በትህትና እንጠይቃለን። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። በሌላ ዝግጅት እስክንገናኝ ሰላም፣ ቸር ያሰማን።